ሰማይ ድረስ ይወርዳል ማነው በዚህ ሌሊት ተነስቶ ዱዓ የሚያደርግ ወንጀሉን የሚምርለት ይላል የሚል ነገር ሰምቻለሁ እውነት ነው ወይስ እንዴት ነው የዚህንም ከነ ማብራሪያው ከነ ማስረጃው እንዲነግሩን በአላህ ስም እንጠይቃለን ጀዛችሁን አላህ ይክፈላችሁ ሀያታችሁን አላህ ያርዝመው እንደምትመልሱልኝ እርግጠኛ ነኝ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንግዲህ ቁርአንና ሐዲስ ሁለት ከፍል ነው ባጭር የሚታወቅ አይደለም ሙተሻቢህና ሙሐከማት የሚባላል በአረባዊ ቋንቋ ትርጉሙ ማዕናው ግልጽ የሆነ ቁርአን አለ ማዕናው ግልጽ ያልሆነ ቁርአን አለ ሁለቱም አለ ቁርአን ማዕናው ግልጽ የሆነው የምንከተለው የምንሰራበት እሱ ነው ማዕናው ግልጽ ያልሆነው ዑለማዎች ተለያይተዋል ሐዲሱም እንደዛው ነው ሰለፎች የሚባሉ እነሱኛ እናምን አለን እንጂ መፈሰር አይቻልም ብለዋል በእነሱ መፈሰር አይቻልም አሁን የሐዲስ إذا بقي الثلث الليل الآخر የሌሊቱ መጨረሻው አንድ ሶስተኛው የቀረ ጊዜ ከ8 ሰዓት በኋላ የንዚሉ ረቡና ኢለ ሰማይ ዱንያ የሚል ሐዲስ አለ ሰለፎች ሆኑ እንደኛ ይሄን ሐዲስ ማዕናውን አናውቅም በሐዲሱ ነሱና ምናለን እንጂ ከይፍየው ምን እንደሆነ አናውቅም ብለዋል ሰለፎች ሆኑ እንደው አስተያየት ሰጥተውበታል በዛይሩ ቢፈሰል ለአላህ የማይገባ ነው ለአላህ ቦታ ማረጋገጥ ያስዛል አላህ ደግሞ ከቦታም ተግዚያትም ታባትም ተናትም ተልጅም የጠራየታ ነው ስለዚህ የንዚሉ ረቡና ጌታችን ይወርዳል ማለት መለኩ ረቢና ማለት ነው የአላህ መላእክት ወይንም የረህመት ደጃፉ ይከፈታል በዛው ወቅት ማለት ነው በሰለፈ የተሆነ አይታወቅም ነው እንጂ ቦታ የሰጡት እንደሆነ ያከፈራል ሰውየው ከዲን እስላም ይወጣል ሰላም አለይኩም